በ13ኛ ሳምንት የእንግሊዝ ፕሪሚየር ሊግ አርሰናል ከቼልሲ ትላንትና በስታንፎርድ ብሪጅ ጨዋታቸውን አድርገው 1-1 አቻ በሆነ ውጤት እንደተጠናቀቀ ይታወቃል። በትላንትናው ዕለት እንግዲህ አርሰናል ብዙ ይጠበቅበት ነበረ። ከጨዋታው በፊት ኤክስፔክቴሽኑ በጣም ከፍተኛ ነበረ። ይህን ጨዋታ አሸንፎ መሪነቱን ያጠናክራል የሚል የብዙዎች ግምትና አስተያየት ወይም ደግሞ መጠበቅ ነበረው። በቼልሲዎች በኩል ደግሞ የከፍተኛ የሆነ ይህንን ግምትም ስለሚታወቅ ያንን ለማበላሸትና እንዳይሳካላቸው ለማድረግ ውጤትም ለማግኘት ለፕሪሚየር ሊጉም ተፎካካሪ በመሆናቸው ምክንያት በከፍተኛ ፍላጎት ከአርሰናል በተሻለ በከፍተኛ ፍላጎት የገቡበት ሁኔታ ነው የነበረው። እንደምን አላችሁ የተወደዳችሁ የአርሰናል አክሽን ቤተሰቦች። እንግዲህ በጨዋታው ከመጀመሩ በፊት በጣም ከፍተኛ ሰበር ዜና ነበረ። በሚኬል አርቴታው የአርሰናል ስብስብ ውስጥ የፕሪሚየር ሊጉ ምርጥ ተከላካዮች መሀል የሆነው ዊሊያም ሳሊባ በአሰላለፍ ውስጥ እንዳልነበረ ነው እንግዲህ የመጀመሪያው ሰበር ዜና፣ አሳዛኝ ዜና የነበረው። ከሳምንት በፊት ጋብሪኤል በተመሳሳይ ሁኔታ ጉዳት አጋጥሞት እንግዲህ ከአርሰናል ጨዋታዎች ውጭ እንደሆነ ይታወቃል። በህዳር ወር በነበረው ኢንተርናሽናል ብሬክ እንግዲህ ሳሊባ ከማን ጋር ይጣመራል ነው የነበረው ጥያቄ ከዛ በኋላ ማለት ነው በትላንትናው ጨዋታ። ነገር ግን ሳሊባ ጭራሽኑ ከአሰላለፍ ውጭ ሆኖ መጥቷል ማለት ነው። እንግዲህ በሚኬል አርቴታም ከጨዋታው በፊት በሰጠው ኢንተርቪው ትሬኒንግ ላይ የነበረ ግጭት ነበረ። በዛ ምክንያት ነው እንግዲህ የተባለው። አሁንም ከጨዋታው በኋላ በተሰጠው መግለጫ መሰረት ዊሊያም ሳሊባ መቼ እንደሚመለስ አይታወቅም። ተጨማሪ ምርመራዎች ያደርጋል። ከዛ በኋላ የሚወሰን ነው የሚሆነው ነው የተባለው። እሱ በጣም ከባድ ነበረ። ስለዚህ በመሀል ተከላካይነት የሚጣመሩት እንግዲህ ክርስቲያን ሞስኬራ እና ፔሮ ሂንካፒዬ ናቸው። ሁለቱም አዲስ ተጫዋቾች ናቸው ለአርሰናል። አብረው ተጫውተው የማያውቁ ተጫዋቾች ናቸው። ስለዚህ በጣም ከባድ ነበር ማለት ነው። ምክንያቱም የሳሊባና ጋብሪኤል እንግዲህ አብረው መጫወት ከጀመሩ በኋላ በ162 የፕሪሚየር ሊግ ጨዋታዎች ከሁለቱ ቢያንስ አንዳቸው የሌሉበት ጨዋታ የተደረገው ከአሁን በፊት አንድ ብቻ ነበረ። አሁን ሁለተኛ ጊዜው ይሆናል ማለት ነው። አንዱም ባለፈው ዓመት የፕሪሚየር ሊግ የመጨረሻ ሳምንት አርሰናል ከሳውዛምፕተን ባደረገው ጨዋታ ነው። ሁለቱም ሳሊባም ጋብሪኤልም በሌሉበት አርሰናል ጨዋታውን ማድረግ የቻለው። እሱንም ጨዋታ 2-1 አርሰናል ያሸነፈው ጨዋታ ነው ማለት ነው። ከዛ ውጭ ግን ቢያንስ አንዳቸው የነበሩበት ጊዜያት ናቸው ባለፉት 162 የፕሪሚየር ሊግ ጨዋታዎች ማለት ነው። ስለዚህ ይህ በጣም ከፍተኛ ሉዝ ነው የነበረው ለሚኬል አርቴታ። ስለዚህ እንግዲህ የኤንዞ ማሬስካው ቼልሲ ደግሞ በማጥቃት ረገድ ከፍተኛ ደረጃ የሚቀመጥ ነው በፕሪሚየር ሊጉ። በወጣቱ አጥቂ ስቴባው፣ በጃኦ ፔድሮ እንዲሁም በፔድሮ ኔቶ የሚመራው የአጥቂ መስመር ከፍተኛ ችግር ይፈጥራል ተብሎ ነበር የተጠበቀው። እውነትም ችግርም ፈጥሯል ማለት ይቻላል። በተለይ በመጀመሪያው አጋማሽ ብዙ ኳሶች ወደ ኢስቴባው የሚላኩ ነበሩ። ኦልሞስት ሁሉም ኳሶች ማለት ይቻላል ወደ ኢስቴባው ነበር ትኩረት የሚያደርጉት። በዛ በኩል ወጣቱ ኢስቴባው እንግዲህ ብዙ ችግሮችን ሲፈጥር አምሽቷል። አንድ ጥሩ የጎል ማግባት አጋጣሚ ፈጥሮ ነበር ባይጠቀምበትም ማለት ነው። ነገር ግን እንዳጠቃላይ አርሰናል በተለይ በመጀመሪያው የአጋማሽ በተለይ ደግሞ በመጀመሪያ 20 ደቂቃዎች አካባቢ ምንም አይነት መረጋጋት አቅቶት ኳስ በስነስርዓት መቀባበል አቅቷቸው በጣም ሲቸገሩ የታዩበት ምሽት ነበረ። አብዛኛው ኳሶችን ሲቀሙ ወይም ደግሞ ለተቃራኒ ተጫዋች ሲያቀብሉ እንደዚህ ነው የነበረው። ገና በመጀመሪያዎቹ ደቂቃዎች ነው አርሰናሉ 6 ቁጥር ላይ የሚጫወተው ማርቲን ዙቢሜንዲ ማስጠንቀቂያ ካርድ የተመለከተው። ስለዚህ እሱም በተሻለ ሁኔታ እንዳይጫወት ያደረገበት አንዱ ተጽዕኖ የፈጠረበት ነው ማለት ይቻላል። በአጠቃላይ ትላንትና የአርሰናል ቡድን 6 ቢጫ ካርዶችን ተመልክቷል። በመጀመሪያው አጋማሽ ብቻ ወደ 4-5 ቢጫ ካርዶች ያዩበት ሁኔታ ነበረ። እንግዲህ እሱን ደግሞ ለከፍተኛ ውጥረት የነበረበት ጨዋታ ስለነበረ የቀይ ካርድም ሰለባ የመሆን እድል ነበራቸው። አንዳንዶቹ የቼልሲ ተጫዋቾችም ታርጌት አድርገው ሲንቀሳቀሱ ነበር ማለት ይቻላል። እንግዲህ አርሰናል
ምንም እንኳ ጨዋታውን ተቆጣጥሮ መጫወት መቻል ባይችልም ነገር ግን ጎል እንዳይቆጠርበት በማድረግና ጨዋታውን በዛ ሂደት እንዲቀጥል ማድረግ ችሎ ነበረ። በ38ኛው ደቂቃ ደግሞ በጣም ጨዋታውን ሂደት ሊቀይር የሚችል ከፍተኛ ሁኔታ ተፈጠረ። የቼልሲው አማካይ ሞይሴስ ካይሴዶ ሚኬል ሜሪኖ ላይ በሰራው ከፍተኛ ጥፋት በቀይ ካርድ እንግዲህ ከጨዋታው ውጪ ተደርጓል ማለት ነው። ሞይሴስ ካይሴዶ ይመስለኛል ወደ 160 አካባቢ ጨዋታዎችን በፕሪሚየር ሊጉ አድርጓል። ምንም ቀይ ካርድ እስካሁን አላየም ነበረ። የመጀመሪያ ቀይ ካርዱ ነው። ሆኖም እንግዲህ በ38ኛው ደቂቃ ሞይሴስ ካይሴዶን ያጣው ቼልሲ ሊቸገር ይችላል። አርሰናል ደግሞ የአንድ ሰው አድቫንቴጅ አግኝቷል። ስለዚህ የተሻለ እድል አለው ተብሎ ነበር የተጠበቀው። በመጀመሪያው አጋማሽ መጠናቀቂያ አካባቢም እንግዲህ ጋብሪኤል ማርቲኔሊ እድል አግኝቶ ነበረ። ነገር ግን ሮቤርት ሳንቼዝ ጎሏን እንዳትቆጠር ማድረግ ችሏል። ከዛ እንግዲህ በሁለተኛው አጋማሽ ነገሮችን ይቀይራሉ ነው የነበረው ሁኔታ። ያው የቼልሲም በእርግጠኝነት እረፍት ላይ ኢንዞ ማሬስካ ይህን ጨዋታ እንዴት ድል ማድረግ እንደሚችሉ ወይም ደግሞ ጎል ሳይቆጠርባቸው መውጣት እንደሚችሉ ከፍተኛ የሆነ የጥንቃቄ ምክር ሀሳቦችን ማቅረባቸው አይቀርም። ሚኬል አርቴታ ደግሞ የቼልሲን የአንድ ሰው መጉደል እንዴት ኤክስፕሎይት ያደርጋል ተብሎ እንግዲህ ብዙ ንግግሮች ይደረጋሉ። ምንም ጥያቄ የለውም። ነገር ግን የሆነው በተቃራኒው ነው። የሁለተኛው አጋማሽ እንደተጀመረ ወዲያውኑ እንግዲህ ምንም ፋታ ሳይሰጧቸው በመጀመሪያ 2 ደቂቃዎች ነው እንግዲህ ጎል የተቆጠረባቸው። አርሰናሎች ከማዕዘን የተገኘ ጎል ነው። ከማዕዘን የተገኘችውን ጎል ማስቆጠር የቻለው ቻሎባ ነው። ቼልሲ ተከላካይ በግንባሩ ገጭቶን ያስቆጠራት። ቼልሲዎች ከቆመ ኳስ በተገኘ ጎል በማስቆጠር እንግዲህ በፕሪሚየር ሊጉ 3ኛ ናቸው። ከአርሰናልና ከማንቸስተር ዩናይትድ ቀጥሎ 3ኛ ላይ ነው የሚገኙት። አርሰናል 10 ጎል አስቆጥሯል። አይ ቲንክ ማንቸስተር ዩናይትድም 10 ጎል፣ በተመሳሳይ ቼልሲ 9 ጎል አለው ማለት ነው ከቆመ ኳስ። እዚህ ላይ አንድ ነጥብ ሌላ ማንሳት እንችላለን። ትላንትና በጣም አርሰናል ደካማ የነበረበትና በቼልሲ ተበልጦ የነበረበት አንደኛው ሪከርድ የአየር ላይ ዲዮሎችን ማሸነፍ ነው። ከ70% በላይ ያሸነፈው ቼልሲ ነው። 29 እንደዚህ አካባቢ ነው አርሰናል የአየር ላይ ኳሶችን ማሸነፍ የቻለው። ከጎሉ ደግሞ የተቆጠረበት ከአየር ላይ በተገኘ ወይም ደግሞ በግንባር ተገጭቶ በተገኘ ጎል መሆኑን ስንመለከት ምን ያህል የአየር ላይ ኳስ መበለጣቸው እንዳጋለጣቸው ማየት እንችላለን። ከዛ ውጭ እንግዲህ አርሰናል ከዛም እንግዲህ መልስ ለመስጠት ሞክሮ ነበረ። በ57ኛው ደቂቃ ነው በ47ኛው ደቂቃ ጎል ተቆጠረባቸው። በ57ኛው ደቂቃ ማርቲን ኦዴጋርድ እና ማይልስ ሉዊስ ስኬሊ በእረፍት ነው ተቀይሮ የገባው። ማርቲን ኦዴጋርድ እና ኖኒ ማዱዌኬ ተቀይረው ገብተዋል። ማርቲን ኦዴጋርድ በተለይ እንደገባ ጨዋታዎችን በቃ ቴምፖውን እንደዚህ ለመቀየር ጥረት ያደረገ ይመስላል። ቡካዮ ሳካም በዛ በኩል ትንሽ መነቃቃት አሳይቷል። ቡካዮ ሳካ ትሬት ነበረ ሙሉ 90 ደቂቃ በጣም ጥሩ ተንቀሳቅሷል ማለት ይቻላል። ያው በዛ በኩል የፕሪሚየር ሊጉ ምናልባትም በግራ መስመር ተከላካይነት ካሉት የፕሪሚየር ሊጉ ተጫዋቾች ኩኩሬላ በጣም ቀዳሚው ነው ማለት ይቻላል። ቡካዮ ሳካን እንግዲህ አላሰናዘር ብሎት ነው ያመሸው ማለት እንችላለን። በአጠቃላይ ሁኔታው ማለት ነው። በደንብ እንዳትንቀሳቀስ ያደርጋል። የምታመጣው ከሆነ ፋውል ይሰራል። ያው ቢጫ ካርድም ተመልክቷል። ብዙ ጊዜ በቡካዮ ሳካ ላይ ፋውል ሲሰራ ተመልክተናል። በመጨረሻ ግን በ59ኛው ደቂቃ ቡካዮ ሳካ እንግዲህ ሚኬል ሜሪኖ ላስቆጠራት ጎል ኩኩሬላን በማሸነፍ ክሮስ ማድረግ ችሏል። በጥሩ ሁኔታ ነበር ክሮስ ያደረገው። ሚኬል ሜሪኖም እንግዲህ በግንባሩ ጎጭቶ ጎል ማስቆጠር ችሏል። ከዛ በኋላ እንግዲህ ነገሮችን አርሰናሎች መቀየር ይችላሉ ነው የነበረው እሳቤ። ከ60% በላይም የኳስ ቁጥጥር ነበራቸው በሁለተኛው አጋማሽ በተለይ። ነገር ግን ልዩነት ሊፈጥሩ የሚችሉ የጎል ዕድሎችን መፍጠር አልቻሉም። ጎል ማስቆጠር ሳይችሉ ቀርተዋል። በጨዋታውም እንግዲህ 2 ውድ ነጥቦችን ጥለዋል። የቼልሲ ጥንካሬ ሳይረሳ ማለት ነው። ምክንያቱም ሁለተኛውን አጋማሽ
በጎደሎ ተጫውተው ሙሉ ለሙሉ አርሰናል ወደ 60 ደቂቃ አካባቢ ከጭማሪ ደቂቃው ጭምር በ60 ደቂቃ አካባቢ አንድ ሰው አድቫንቴጅ ይዞ ተጫውቷል። ነገር ግን እሱን በደንብ መጠቀም ሳይችል የወጣበት ሁኔታ ነው የተፈጠረው በጨዋታው። እንግዲህ አርሰናል ሊያንድሮ ትሮሳርድን ባለፈው በባየር ሙኒክ የቻምፒዮንስ ሊግ ጨዋታ እንዳጣ ይታወሳል። ሊያንድሮ ትሮሳርድን የሚፈልግበት ጨዋታ ነበረ ማለት ይቻላል በእርግጠኝነት። ማርቲኔሊ በጨዋታው ላይ እንግዲህ ብዙ ተጽዕኖ መፍጠር አልቻለም። ማርቲኔሊ እንደሚታወቀው ከተከላካዮች ጀርባ መሮጥን የሚወድ ተጫዋች ነው። እሱን እድል ሲፈጥሩለት አልነበረም ማለት ይቻላል። ትናንትና የአርሰናል ግራ የገባው ፈርስት ሃፍ ነው የነበረው። በሁለተኛው አጋማሽም ቀደም ብሎ ነው የተቀየረው። በሱ ቦታ ተቀይሮ የገባው ማዱዌኬም እንግዲህ ብዙ ልዩነት መፍጠር አልቻለም። በሳምንቱ አጋማሽ ባየር ሙኒክ ላይ ማርቲኔሊ ማዱዌኬም ጎል ማስቆጠር ችለው ነበር እንደሚታወሰው። ነገር ግን በትላንትናው ጨዋታ የለንደን ደርቢ ላይ ብዙም ልዩነት መፍጠር ሳይችሉ ቀርተዋል። ስለዚህ ጨዋታ በእርግጠኝነት ሊያንድሮ ትሮሳርድን በጠባብ መስመሮች መካከል በተጫዋቾች እግሮች መካከል ሹት ማድረግ የሚችል እንዲሁም ለተጫዋቾች ለጓደኞቹ ኳስ ማሳለፍ የሚችል ብቃት ያለው ተጫዋች ነው። ነገር ግን እሱ እንግዲህ የለም ትናንትና ሁለት። ሌላው እንግዲህ ኤዜም እንደዚህ አይነት ብቃቶች አሉት። እሱን ባለፈው የዛሬ ሳምንት በቶተናም ጋር በነበረው ጨዋታ ማሳየት ይችላል። ነገር ግን ትናንትና እሱን ማድረግ አልቻለም ማለት ይቻላል። ብዙ ድሎችም አልነበሩም። አርሰናል እንግዲህ በሌላ ጨዋታዎች ላይ ከሚያስቆጥራቸው የማዕዘን ምቶች ከሚያገኛቸው ማዕዘን ምቶች በጣም እጅግ ያነሰ ነው። ከ2-3 በላይ የማዕዘን ምቶችን መምታት አልቻለም። ስለዚህ ምን ያህል ጨዋታው ላይ እንደተቸገረ ማሳያ ነው። በጨዋታው እንግዲህ መልካሙ ዜና ማርቲን ኦዴጋርድ 30 ደቂቃ አካባቢ መጫወት ችሏል። እንዲሁም 10 ደቂቃ አካባቢ ሲቀረው አጥቂው ቪክቶር ዮኬሬሽ ለመጀመሪያ ጊዜ እንግዲህ ከጉዳቱ በኋላ ተመልሶ የተወሰኑ ደቂቃዎችን መጫወት ችሏል። ቀጣይ ጨዋታዎች ምናልባት ይሄ እንደ ጥሩ ዜና ሊሆን ይችላል። ጋብሪኤል ጄሱስም እንግዲህ ከ11 ወራት የኤሲኤል ጉዳት በኋላ ትላንትና ለመጀመሪያ ጊዜ በተቀያሪ ወንበር ላይ መቀመጥ ችሏል። እንግዲህ ወደ ጨዋታው ገብቶ መጫወት ባይችልም ነገር ግን ለወደፊት ላሉ ጨዋታዎች ይሄ ምናልባት ለሚኬል አርቴታ ጥሩ ሊሆን ይችላል። በተከላካይ መስመር ግን እንግዲህ የፒየሮ ሂንካፒዬ እና የሞስኬራ ጥምረት እንዲህ ቲምበርም ካላፊዮሪም በሁለተኛው አጋማሽ ማይልስ ሉዊስ ስኬሊ ጥሩ ነበር ማለት ይቻላል። ከክፍት ጨዋታ 2-3 ጎሎች የጎል ሙከራዎች ተደርገዋል። በእርግጥ ነገር ግን ያን ያህል አደጋ የሚፈጥር የጎል ሙከራ አልተደረገም። ጎሏም የተቆጠረችው ከማዕዘን በተገኘ ጎል ነው። አጠቃላይ የቼልሲ ያገኘው የኤክስጂ ወይም ደግሞ ኤክስፔክትድ ጎል 0.79 ነው። አንድም ያልሞላ ነው። ስለዚህ የዲፌንሱ በተሻለ ነበር ማለት ይቻላል። እንግዲህ ወደፊት ኦርጋናይዝ ሆኖ መሄድና ማጥቃት ላይ ነው ችግር የነበረው። ብዙ ኳሶች እንግዲህ ወደ መስመር ሲወጡ ነው የነበረው። ትናንትናም ካሁን በፊቱ መስመር የመሃል መስመሩን ይዞ ማጥቃት አልተቻለም። ስለዚህ ለቸልሲዎች ክሬዲት መስጠት ያስፈልጋል። በእርግጠኝነት ከፍተኛ የሆነ ፍላጎት ነበራቸው። በሁለተኛው አጋማሽ በተለይ በጎዶሎ ተጫዋች ተጫወት ብዙ መሮጥ አለብህ፣ ብዙ ማሰብ አለብህ፣ ብዙ ነገሮች ማድረግ አለብህ። ስለዚህ ያንን አድርገው 1 ነጥብ ማግኘት ችለዋል። አርሰናል አሁን በ5 ነጥብ ከ13 ጨዋታ በ30 ነጥብ በ5 ነጥብ ከማንቸስተር ሲቲ ርቆ ይመራል። በቀጣይ ሮብ ማታ 14 ሰዓት ተኩል ከብሬንትፎርድ ነው የሚያደርገው። ሌላው የለንደን ደርቢ ነው። ብሬንትፎርድ አስቸጋሪ ቲም ነው እንደሚታወቀው። ነገር ግን አርሰናል በዚህ ጨዋታ ወደ አሸናፊነት ይመለሳል ተብሎ ነው የሚታሰበው። የተወደዳችሁ ቤተሰቦች ሀሳብ አስተያየት ካላችሁ አጋሩን። አመሰግናለን።